ይህንን ቪዲዮ አላህን ፍሩ እንዳታሳልፉት ለማለት ተገድጃለሁ። ነገ ከነገ ወዲያ ቁርአን እንቀራበታለን ያለው መስጊድ፣ ነገ ጁማን እንሰግድበታለን ያለው መስጊድ፣ ነገ ከነገ ወዲያ 5 ወቅት ሰላታችንን አጠናክረን እንሰግድበታለን ያለው መስጊድ ከ10 ዓመታት የጥያቄ ልፋት በኋላ ተሰጥቶን ነበር። ነገር ግን ገና ደስታችንን ሳንገልጽ ገና ፈገግታችንን ሳናሳይ በ3 ቀን ውስጥ ይፍረስ የሚል ጥያቄ ቀርቦልናል። ወላሂ ለዓዚም እንደ ሰውኛ የሚያስብ ሰው እንዴት የሃይማኖት ተቋም ይፍረስ ይላል? መቼ ነው የኛ አእምሮ የሚጸዳው? መቼ ሲሆን የሙስሊሞች ጠባሳ የሚያቆመው? አዎ መቼ ይሁን የሙስሊሞች ጠባሳ የሚያቆመው? ሸይጣን ረመዳን መጥቶ ከመታሰሩ በፊት ስራዎቹን መስመር እያስያዘ ይመስለኛል። ወላሂ ለዓዚም ይህ በምስሉ ላይ የምትመለከቱት ተቋ መስጂድ እዚህ ቦታ ላይ እንዲሰጥ ከ10 ዓመታት በላይ ተጠይቋል። ሱብሃንአላህ ይህ ልፋት ከንቱ ሳይሆን አሁን በቅርቡ ከ2 ወር በፊት መስጂዱ ቢሰጥም ለምን ብዙ ትጓዛላችሁ ይባል ይመስል መስጊዱን አፍርሱ የሚል ደብዳቤ አምጥተው ለጥፈዋል። ሱብሃንአላህ እዚህ ቄራ ተብሎ በሚጠራው ሰፈር በተለምዶ ካባ ተብሎ በሚጠራው ሰፈር ከሰዲል ትምህርት ቤት ጀርባ የሚገኘው ተቋ መስጂድ ወረዳ 5 ላይ የሚገኝ ብቸኛና ብርቅዬ መስጊድ ነው። እዚህ ሰፈር እዚህ መንደር ውስጥ ከ40 በላይ ቸርቾች አሉ። ከ40 በላይ በየ20 እርምጃዎች ውስጥ ስቴዲየም የሚያካክሉ ትላልቅ ቸርቾች አሉ። መታችሁ መመልከት ትችላላችሁ። ሱብሃንአላህ ሙስሊሙ ማህበረሰብ ተስፋ ሳይቆርጥ 3000 ካሬ ሜትር እንዲሰጠን ብሎ ጥያቄ ሲጠይቅ 1838 ካርታው ላይ የሰፈረ ቦታ ሰጧቸው። ቦታው ገደል ግቡ ተብሎ የሚጠራ ጭቃ በጣም ሽታ ያለው ሰፈር ነው። ነገር ግን እሱ ወደ ኋላ ያስቀረንም ብሎ ተስፋ ሳይቆርጥ ቦታውን አጥረው እየሰሩ ባለበት ቦታ ላይ ከዛም አልፎ ደግሞ የግንባታ ፍቃድ እንዲሰጣቸው 2 ወር ሙሉ ሲያመላልሷቸው አንዴ ምሳ ወጥቷል፣ አንዴ ሻይ ሊጠጣ ነው፣ አንዴ ቁርስ ሊበላ ነው፣ አንዴ ሊዝናና ወጥቷል እየተባለ ሲያመላልሷቸው ቆይቶ አሁን ደግሞ ጭራሽ ብለው በ3 ቀን ውስጥ መስጊዱን አፍርሱ የሚል ጥብቅ ማሳሰቢያ አምጥተው ለጥፈዋል። ማን ነው ለዚህ ነገር ምላሽ የሚሰጠው? ወላሁ አለም። እባካችሁ ይህ ቪዲዮ እናንተ ጋር ከደረሰ ወደ ኋላ ሳትሉ ሼር፣ ኮፒ ሊንክና ዲዩት እያደረጋችሁ ምናልባት መፍትሄው ይገኝ ይሆናል። ሁላችሁም በያላችሁበት ዱዓ አድርጉ። እዚህ አካባቢ ላይ ወላጅ እናቶች ልጄ ቁርአን ይቅራ ብሎ የሚልኩት ቄራ ድረስ ነው። ቄራ ደግሞ በጣም ከሰፈሩ አንፃር በጣም ሩቅ ነው። ነገር ግን እሱም ሳይበግራቸው ልጆቻቸውን እዛ ድረስ እየሄዱ ያስቀሩ ነበር። አሁን አልহামዱሊላህ ነገ ከነገ ወዲያ ከ10 በኋላ ለልጄ ቂራት ይጀመራል፣ የፊታችን ጁምዓ ደግሞ የጁምዓ ሰላት ይጀመራል እየተባለ ባለበት ሰዓት መስጊዱን አፍርሱ የሚል ጥብቅ ማሳሰቢያ አምጥተው ለጥፈዋል። የለጠፉት ተራ ግለሰቦች የሚሄዱት በእጃቸው ነው። አላህ ሱብሓነሁ ወተዓላ ይላቸውና ይህ ቦታ መስጊዱ ቀጥ ብሎ እንዲቆም የናንተ ዱዓን ይፈልጋል። የፊታችን ጁምዓ ደግሞ ሁላችሁም እንዳትቀሩ፣ ሁላችሁም በነቂስ ወተን እዚህ ቦታ ላይ እንድንሰግድ በትህትና ጋብዛችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።